የቂን ሙእሚን ሊኖረው ይገባል። የሚመጣብህ መፋለስ ህይወት ላይ ያለው ጥንቅጥ በቃ አላህ የፈለገው አለ ለሱ እጅ ስጥ። ኸይር እንዲያረግ ዱዓ አድርግ። ስተት ካለብህ እስትግፋር አድርግ። ሁሌ እንደ ቀልድ የምናነሳት ታሪክ አለች አይደል? ያዳኙ ሰው ታሪክ። ያ አዳኝ ለማደን አብሮት የሚወጣ አንድ ሙእሚን ደግ ሳልህ ጓደኛ አለ። ያደነ ነው ቆዳዎች ቢሸጥ የሚያግዘው አንድ ወጣት ሙእሚን አለው በአላህ የሚመካ። አንድ አብረው ላደን ወጡ። አደን ወጥተው ያሉ አንበሳውን ተኩሰን እንገላለን ሲሉ ተሳስቶ ይሄ ግለሰብ እጁን በጥይት ይመታዋል። በጣም ተበሳጨ። እጅ ተቆረጠ፣ አካለ ስንኩሎ በጣም ጮኸ። ወደ ጓደኛ ይዞ መጥቶ እንዲሆንኩ ሲለው ጓደኛው አሸገለትና አብሽር ለኸይር ነው አለ። በጣም ተቆጣ። አካሌ የተጎዳ ለኸይር ነው ትለኛለህ? በእኔ ነው እንዴ የምታላግጠው? ትንሽ ስልጣንም ነበረ። ወሰደና አጎረው፣ አሰረ። ይህ ግለሰብ ብቻውን ማደን ጀመረ ይላል። ማደን ጀመረ። አንዴ አደን ላይ ያለ እርሱ ከሚያድንበት ዋሻ ጀርባ የሚኖሩ ዘላኖች አሉ። እነዚህ ዘላኖች አመታዊ በዓል አላቸው የሚያከብሩት፣ ባዕድ አምልኮ አላቸው። የሚገዙት ጣዖት ነው። ለዚህ ጣዖት በየአመቱ ቁርባን ያቀርቡለታል፣ መስዋዕት ያቀርቡለታል። የሚያቀርቡት እንደኛው ኡዱህያ በግ አልነበረ፣ ሰው ነው የሚያርዱለት። ሰው ፍለጋ ከጎሳቸው ውጭ ጫካውን አዳረሱት። ሲወርዱ አንበሳ የሚያድን ግለሰብ አገኙ። ያዘው አሰሩት። ተሸክመው ወደ ቀያቸው ደረሱ። ጣዖት ስር አጋደሙት። እጁ እግሩ ታሰረ። ሊያርዱት ጎንበስ ሲሉ ሲፈራገጥ ጣቱን አዩት። ጣቱ ምን ነበረች? ቆራጣ ነች። ቅድም ሲተኩስ ተበሳጩ። ፈቱና መተው ለቀቁት። ለምን? አካለ ስንኩል ለጣዖታቸው ስለማይመጠን። ግልጽ ነው። ሙሉ አካል ያለው ነው የሚታረድ። እኛውን ኡዱህያ ላይ እንዲህ ያለ ቀንዱ እንዲሆን እንደምንለው እነሱም የራሳቸው አላቸው። ሙሉ ጤንነት ያለው ሙሉ ተክለ ቁመና ነው ይፈልግ። ይህ ሰውዬ ሲለቁት ከእርድ ነው አላህ የተፋው። በጣም ተከዘና ትዝ ሲለው ያ ደግ ጓደኛው ትዝ አለው። ለካ ለኸይር ነው ያለኝ እውነቱን አጥፍቻለሁ፣ አላህ አፉ ይበል።